የእጅህን ያገኘው የእጅህን እሰይ ደጎናል። እስካሁን ሲደረግ የነበረው ነገር እኔ ወደ አንተ መምጣቴ ሁሉም ነገር እኔና ሩታ ያቀድነው ነገር ነው። ሄርሜላንም ይቅርታ ልትጠይቅ ይገባል። አለቀ። በይቅርታ ይሄም በይቅርታ የሚመለስልህ ከሆነ በጣም እድለኛ ነህ። ሳይሆን ሁለታችሁ ሆናችሁ እኔ ላይ እየተጫወታችሁብኝ ነበር ነው። ማንም ይጫወትብህ አይደለም። ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? እንደምን ከረማችሁ? እኔ ያለው ደህና ነኝ። በውጭም በሀገር ውስጥም ያላችሁ ሰላማችሁ ብዝት ይበልልኝ። አብርሃም የእጁን አገኘ። አዎ የእጁን ነው ያገኘው። አብርሃም በጣም አብዝቶት ነበረ። ሄርሜላ ላይ ግፍ አመጦ ነበረና አሁን የእጁን አገኘ። ሩታና ፍቅር አብርሃም ተጫወቱበት። ደግ አደረጉ። እሰይ ደግ። ፍቅር አፍቅራህ ምናምን መስሎ ነበረ አመጣጡ ማለት ነው። እኔም ብያለሁ፣ ተው ብያለሁኝ። እሷ ላይ እንደተጫወትክባት ሄርሚ ላይ አንተም ላይ እንዳሻንጉሊት የሚጫወትብህ ሰው መገኘቱ በጣም ያስደስታል። የኔ አሻንጉሊት ማለት ነው። ፍቅር የመጣችው ለፈተና እንደሆነ አልገባህም። ሶስተኛ ወገን ሁና ስትመጣ አንተ 10ሩን ስትቀያየር ያንንም እሷ ስትመጣ እነሱ እንደተበደሉ እያወቀች ስትመጣ እንዴት ይሄን ናውቃ ተደርታኝ መጣች ስትል ማሰብ ነበረብህ። እሷ የመጣችው ለነገር ነው፣ ለእሳት ለመለኮስ ነው አመጣጧ። ፍቅር ማለት ነው። ሩታ ፍቅርን ገዝታን ያመጣቻት ማለት ነው። የሁሉ ምንድን ነው? ሴት ገዝታ ይዛ መጣ። ፍቅርን አታላ ወደ አንተ ልታደርግ ነበር ሀሳቧ ማለት ነው። ግን ሁሉም አልተሳካላቸውም። አንተም በጣም አብዝተው ነበር። ተው ብለንህ ነበር፣ ለምንህንህ ነበር፣ ብዙ ነገር አድርገን ነበር። ከዚህ ነገር ላይ ትቆጠባለህ ብለን ነበር። አሞህ ነው ተደግሞብህ ነው ብዙ ነገር እያልን ስናስብ ስናውሰለስል ስንረዳህ ኑረናል፣ ከርመናል ከበፊት ጀምረን። አሁን ግን በጣም ስላበዛኸውና ግፍ ስላደረግ የገፋኸውን ሰው የዘራውን ነው የሚያጭደውና ግፍ ስላደረግ የእጅህን አገኘ። ሄርሜላ አይደለም ላንተ ለእኛ ራሱ ትምህርት ነው ጥላልን ያለፈችው ማለት ነው። አስተምሮት ያለው ነገር ነው ጥላልን የሄደችው። ምክንያቱም የምታደርጋቸው ድርጊቶች በሙሉ ከመጀመሪያው እስከ መጨረሻው ለእኛ ትምህርት እንጂ ምንም መጥፎነት የለውም። እኛ ከእሷ ትምህርት ቀስመናል። ግን ከአንተም ሆነ ከሩታም ሆነ ምንቅር ነው ፍቅር ከምትባለውም ሆነ ምንም ያገኘነው ትምህርት የለም። ሁላችሁም ነገር እንደበላችሁ፣ ሰው እንደጠላችሁ፣ ሰው እንዳራራቃችሁ። አንዳንዴ የሰው ልጅ ከኔ ምን ይማራል፣ ምን አስተምሮት ነገር አለው ብሎ ማሰብ አለበት። ቆም ብሎ ማስተንተን አለበት። አንተ አብርሃም አይደለምና ለራስህ አብሮህ ላሉት ለቤተሰቦችህ፣ ለእኛ ለኦዲየንሱ ምን ይረዳል ብለህ ማሰብ ነበረብህ። እኛ ካንተ ምንም የወሰድነው ትምህርት የለም። ምንም የያዝ ነው ማለት ከብልግና ውጭ ሴት መቀያየር ብልግና እንደሆነ ነው የተረዳ ነው። ስለዚህ በጣም ባልገህ ነበር፣ አብዝተው ነበር። አንድ አይሉት 2-3 ሴት እየቀያየርክ ነበር። አንተ ግን ሴት ገፍቼ እኔ ያልፍልኛል፣ እኔ እደሳለሁ፣ ጭራሽ የመስክ ፎቶ ምናምን ስትል ነበረ። እኔ እኮ የመስክ አህያ እንደሆናቸው አስቀድሜ ተናግሬ ነበረ። ፍቅርና አብርሃም የመስክ ፎቶ ሊነሱ ነው ነበር የተባለ። እኔ ግን የመስክ አህያ ሊሆኑ ነው ብዬ ነው ያሰብኩት ማለት ነው። ለምን? የሁለታችሁም የመስክ አህያ ናቸው። አህያን የሆናችሁት በቃ አንተም አህያ ነው ያገኘውን የሚረግጠው አይደል እንዴ? ያገኘውን እየረገጥክ ነው እንደ አህያ። ስለዚህ ከአንተ ምንም ትምህርት የወሰድነው ነገር የለም። ራስህን ወቅሰህ ወደ ራስህ ተመልሰህ እንኳን አይደለም ሄርሜላን፣ ማህበረሰቡን፣ ኦዲየንሱን ራሱ ይቅርታ ልትጠይቅ ይገባል። በቃ የእጅህን ያገኘው የእጅህን እሰይ ደጎናል። ደግ አደረገች። ምክንያቱም የሄርሜላ አምባ ነው ለፍቅሯ የከፈለችው መስዋዕት። በዛሽ በሩታ በምትባለው ነቀዝ ብዙ ነገር ሁና ብዙ ነገር ስትደረግ ችላ እንባዋን በማፍሰስ ምቅ አድርጋ ችላ ምንም መጥፎ ነገር ሳትናገር ብዙ ነገር ለፍቅሯ መስዋዕት ከፍላ ስላሳለፈች ያ ያሳለፈችው ህይወት ደግሞ ይሁን ብላ ሁሉንም ነገር ትታ አንተን የሚያስደስት ነገር ከሆነ ደስታህ ደስታዬ ነው ብላ ችላ ተቀምጣ ነበረ። እንደዛም ሆኖ አልበቃህ ብሎ ከሩታ ጋር ያልክ ከዛ ያልክ እየተጨማለክ አልበቃ ሲል ጭራሽ ምንቀር ነው ፍቅር የሚሏት መጣች። ከሷ ጋር ስትሞዳሞድ አሞዳሞደች። እውነትም ምንቅር ናት፣ ፍቅር ሳይሆን ምንቅር ናትኝና አመናቀረችህ። ለፈተናህ መጣችብህ። በህይወትህ መሀል ጣልቃ ገብታ ህይወትህን አመሳቀለችው። ምክንያቱም አንተ በሄርሜላ ጣልቃ ገብተህ ወደ ሩታ ወደ ሄርሜላ እያልክ ስለነበረ ተሰራብህ።
ያደረከው ነገር ነው አንተ ላይ የተደረገና ይህን ነገር አሁን እንዴ ያሳፍራል። በጣም እውነት ያሳፍራል። አንገትህን ደፍተህም ቢሆን አቀርቅረህም ቢሆን ኦዲየንሱንም ሄርሜላንም ይቅርታ ልትጠይቅ ይገባል። አለቀ። በይቅርታ ይሄም በይቅርታ የሚመለስልህ ከሆነ በጣም እድለኛ ነህ የእውነት። በነገራችን ላይ በጣም የሚያስጠላና አስቀያሚ ነገር ነው ያደረከው። ግን በአስቀያሚው ነገርና በሚያስጠላው ነገር ላይ በአንተ ላይ ደርሶብህ በማየቴ አስደስቶኛል። እኔ ሄርሚ ለሰከንድም ለደቂቃም እንድታለቅስም እንድትከፋም ስለማልፈልግ ማለት ነው። በቃ ሄርሚ የኔ ልዕልት የኔ ቆንጆ በጣም ነው የምወዳት፣ በጣም ነው የማስብላት። ከራሴ በላይ ክፉ እንዲነካት አልፈልግም። ስለዚህ ጨዋ የጨዋ ልጅ ጨዋ ያሳደጋት አድባ በስርዓት ያደገች ልጅ ንጹህ የሆነች ሴት ናት። አይደለምና ለቤተሰቦቿ ለኦዲየንሶቿ ጥሩ ትምህርት ይዛ የምትሄድ ሄርሚ ብቻ ናት። ስለዚህ ፈጣሪ ጥሩ ሴት አድሎ ነበረ። አንተ ግን አላለልህም፣ ጋርዶብሃል። የጋረደብህ ምንድን ነው? አልታይህም። ከዛችም መሯሯጡ ብቻ ነው እየታየህ ያለ። አሁንም እኮ ፍቅር እውነት ፍቅር በፍቅር ላይ የእውነት ፍቅር ሩታ ለፈተና አምጣት ባይሆንም እንኳ ማለት ነው የእውነት ፍቅር ይዞሆም ቢሆን ራሱ ማለት ነው ፍቅርን ከሳምንትና ከ15 ቀን በዛ ቢል ከወር በላይ ነው አብረሃት ብትሆን። ምክንያቱም ሌላ ደግሞ ሳባ መጣች ትላለህ። በቃ ሌላ ደግሞ ሳባ መጣች፣ ከሳባ ጋር ደግሞ ፍቅር ያዘኝ ትላለህ። እሷን ደግሞ ትተውና ወደ ሌላ ትሄዳለህ። ይሄ ምንድን ነው? ቆይ ይሄ አንተ የምትቀያይራቸው ፓንት ናቸው ወይንስ ምንድን ናቸው? ንገረኝ። አላምጠህ ሰው ተላምጦ የሚተፋው እኮ የሰው ልጅ ሳይሆን ሸንኮር ነው፣ አገዳ ነው ተላምጦ የሚተፋው። እያላመጥክ የምተፋቸው ለምንድን ነው? ቆይ ሴቶችስ ምን ነካችሁ? ቢያንስ እንኳ የሄርሚ ቅጣት የሄርሚ በደል አይገባችሁም? እንደዚህ እየሆነ ነገ ለእኔ ይሄ አብርሃም ይጠቅመኛል ለእኔ ይሆነኛል ብላችሁ የምትነኩትስ ምኑ አስደስቷችሁ ነው? ምኑ አምሯችሁ ነው? ምኑ ደስ ብሏችሁ ነው? እስኪ ንገሩኝ። አሁን እኮ ዋያምር ዋያፍር የሆነ ነገር ነው፣ ግጥጥጥ ያለ ነገር፣ ከሱ የምትይዙት ምንም ባህሪ ነገር የሌለው ጊዜያዊ ስሜት ነው የምንፈልገው እያላችሁ ነው የምትገቡት ሴቶችስ? ቆይ እስኪ ንገሩኝ። እስኪ የሰው ትዳር፣ የሰው ፍቅር፣ የሰው ህይወት እየበተናችሁ የምትገቡ ሴቶች ጊዜያዊ ህይወት እንኑር ከሆነ የምትሉት እኮ አብርሃም ብቻ አይደለም ሰው ያለው፣ አብርሃም ብቻ አይደለም ወንድ ያለው፣ በሜዳው ሜዳ ልክ ወንድ ነው ሞልቷልኝ። ለምን የሰው ህይወት እየገባችሁ ትበጠብጣላችሁ? ስበቡም እናንተ እሱ ቢጨመርበትም ምክንያቱ እናንተ ስትጨመሩ ስበብ ይሆናል። ስለዚህ እናንተ በራሳችሁ ላይ እንዲደርስ የማትፈልጉትን ነገር በሰው ላይ የምታደርጉ ሰዎች በሙሉ የእጃችሁን እንደምታገኙ ከአብርሃም ተረዱ። በሰው ይሄ ነገር ሰው እየገፋችሁ በሰው በደል እየበደላችሁ እየረገጣችሁ እንደፈለጋችሁ እያደረጋችሁ ነገ ያልፍልኛል፣ ነገ የተሻለ ህይወት እኖራለሁ ብላችሁ የምታስቡ ሰዎች በጭራሽ ተሳስታችኋል። በጭራሽ ማለት ነው። ይህ ድርጊት ነገ በእኔ ይደርሳል ብላችሁ ማሰብ አለባችሁ። ምክንያቱም ትምህርት ሰጧችኋል። ከአብርሃም ተማሩ። ይሄንን ትምህርት ከአብርሃም ተማሩት። ድጋሚ እንዳታደርጉትኝ፣ መጥፎ ነገር እንዳታስቡ፣ ወደ መጥፎ ድርጊት እንዳትሄዱ ያስተምራል። ይሄ አሁን አብርሃም የደረሰበት ነገር ማለት አሁን በላን የወረደበት ትልቅ ነገር በረዶ የፈላበት ያህል ነው የተሰማው። በጣም ተናዷል። ሩታንም እሷንም ቢያንቃቸው ደስታው ነው። ግን ሁለቶችንም እንቃርጓ አንጠልጥሎ እሱም ራሱን ቢያጠፋ የተሻለ ነው፣ ገደል ቢገባ ማለት ነው። እና ሰውን አጠፋለሁ ብሎ ራስን መጥፋት አለና አንዳንዴ መልካም አስተሳሰብ ጥሩ ነው። ቀና አስተሳሰብ ብታስቡ የተሻለ ነው። ሁላችሁም ለነገር ከመሯሯጥ ይልቅ ወዳልሆነ ነገር ከመንደፋደፍ ይልቅ ትምህርት የሆነ ነገር እና ቆም ብሎ ማሰብ ማስተዋል የሚባል ነገር አለ። ለተመልካቹ ሲስባሉ የሚል ነገር አለ። ይሄን ከሂሳብ አስገቡት። የተሻለ ነገር ብታደርጉ ይሄን ነገር ብታደርጉ የተሻለ ነው። ያልሆነ ነገር አታድርጉ። የዛሬው ቪዲዮ ይሄንን ይመስላል። ይቅርታ የምትወዱትም ካላችሁ በዚህ ንግግሬ የከፋችሁም ካላችሁ ይቅርታን እጠይቃለሁ። ምክንያቱም ሰው የስራውን ስለሚያገኝ ነው ልናገር የቻልኩበት ምክንያት። ቪዲዮውን ከወደዳችሁት ላይክ፣ ሸር ማድረግ እንዳይረሳ። እንዲሁም ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የሃላሾ ቤተሰብ ይሁኑ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። መልካሙን ሁሉ እመኝላችኋለሁ። መልካም